ሰላም ሰላም ቤተሰቦች ባርበርስ በዚህ ቪዲዮዬ ምንድነው ለማሳየት የምፈልገው በደንብ አድርጋችሁ አዳምጡኝ እስከ መጨረሻው ድረስ። በተለይ የአበሻ ፀጉር በተመለከተ ዛሬ የምሰራው እዚህ ጋር የማሳየው ምንድነው በአበሻ ፀጉር ሚድ ቴፐር እንዴት አድርገን እንደምንሰራ ነው። ሚድ ቴፐር ለመስራት እንግዲህ መጀመሪያ መረዳት ያለብን ክሊፐር ከማንሳታችን በፊት ሄድ ሼፑን ነው፣ የጭንቅላቱን ሼፕ መረዳት መቻል አለብን። የጭንቅላቱ ሼፕ ከየትኛው ፌድ ጋር ሊሄድ ይችላል ወይ ደግሞ ከየትኛው ቴፐር ጋር ሊሄድ ይችላል የሚለውን ነገር እንግዲህ ማየት መቻል አለብን። ያንን ስንረዳ የምንሰራውን ስራ ለመጀመር እንግዲህ ክሊፐራችንን ማንሳት አለብን። ሄድ ሼፑን ከጠና ነው ወይ ደግሞ ከተረዳ ነው በኋላ በጎንና በጎን ያሉት እንዲሁም በኋላ በኩል በተለይ በትምህርቱ ወይ ደግሞ በትክክለኛ አጠራሩ ኦክሲፒታል ቦን ብለን በምንጠራው ከኋላ ያለው አጥንትን መረዳት መቻል አለብን። ምክንያቱም የሁለት በጎን በኩል ያሉት ኩርባዎቹን ከኋላ ያለውን ኦክሲፒታሉን ከተረዳ ነው ቴፐሩን የምንጀምርበትን ቦታ በደንብ አድርገን እናውቀዋለን ማለት ነው። ሌላ የአበሻ የፀጉር ቴክስቸር ወይ ደግሞ የፀጉር ሸካራነት ይባላል በትክክለኛ አማርኛ አነጋገር። ያንን ሸካራነት ወይ ደግሞ ያንን ቴክስቸር ደግሞ በደንብ መረዳት መቻል አለብን። ምናልባት አንዳንድ ጊዜ በአንድ ቁጥር ልናነሳ የምንፈልገው ፀጉር ከሆነ አንድ ቁጥርን ሳይሆን ሁለት ቁጥርን ማስቀደም እንዳለብን እነግራለሁ። ምክንያቱም የኛ ፀጉር በተለይ የአበሻ ፀጉር ለመከፋፈት በጣም ቅርብ ስለሆነ ማለት ነው እና ብዙ ሊታየን የማይችሉ ነገሮች አሉ። እያበጠር ነው ሽሪንኬጅ አለው። ሽሪንኬጅ ማለት ምን ለማለት ፈልጌ ነው በደንብ እንድንረዳው እየተጠቀለለ የሚወርድ ፀጉር ስላለን ማለት ነው። ያንን በደንብ አድርገን መረዳትና ማወቅ መቻል አለብን ማለት ነው። ሌላው የኛ የአበሻ ፀጉር ከማንኛውም ከአውሮፓውያኑ ከኤዥያውያኖቹ እንዲሁም ከሌላው የአፍሪካ ፀጉር በጣም የተለየ ቴክስቸር ያለው። ስለዚህ ያንን ቴክስቸር ወይ ደግሞ ያንን ሸካራነት በደንብ አድርገን መረዳትና ማወቅ መቻል አለብን ማለት ነው። ምክንያቱም አንዳንድ ፀጉሮች በምናስተካክልበት ጊዜ፣ ጋርዶች አስገብተን በምንቆርጥበት ጊዜ፣ ፌድ በምንሰራበት ጊዜ ብዙ ክፍተቶችን የሚፈጥሩበት ሁኔታዎች ሊፈጠሩ ይችላሉ። ስለዚህ በደንብ አድርገን መረዳት መቻል አለብን ማለት ነው። አሁን እዚህ ጋር ምንድነው እያሳየሁኝ ያለሁት እንግዲህ በትክክል ቴፐር ሚድ ቴፐሩን የምሰራበት ወይ ደግሞ ከጎን የሰራሁትን ከኋላው ጋር ትክክለኛ አሴሜትሪክ ይባላል። አሴሜትሪኩን ወይ ደግሞ ትክክለኛ መስመሩን ይዞ ሊሄድልኝ የሚችለው ከጎንና ከጎን ከሰራሁት ጋር የኋላኛው ተዛምዶ ከላይኛው ጋር የሚሄደውን ቦታ በደንብ አድርገን ማወቅና መረዳት መቻል አለብን። አንዳንድ ጊዜ በተለምዶ በጌስ በምንለው ወይ ደግሞ ዝም ብለን በምንሄድበት ጊዜ ማይሆን ነገሮች ሊፈጠሩ ይችላሉ ማለት ነው። ስለዚህ ያንን በደንብ አድርገን መረዳት መቻል አለብን ማለት ነው። ስለዚህ ውፍረቱን በተለይ የፀጉሩ ውፍረት ደግሞ ማወቅ መቻል አለብን። ያ ቴክስቸሩ ማወቅ መቻል አለብን ማለት ነው። ስለዚህ በዛው ፀጉር ደግሞ እየተጠቃቀቀ ፀጉር እየተከፋፈተ ወይ ደግሞ በጣም የተራራቀ ፀጉር ያለው አለ። ስለዚህ የምንመርጣቸው ጋርዶች ደግሞ ትልቅ ወሳኝ ነገር ናቸው ማለት ነው። ስለዚህ ጋርዶቻችንም የተሰጣቸው ቁጥር ስላላቸው እነዛን ቁጥሮች የትኛውን ባነሳ ይሻላል የሚለውን ነገር በደንብ አድርገን እየተረዳ ነው መምጣት መቻል አለብን። አሁን እዚህ ጋር መጀመሪያ ከኋላ ቴፐሩን ለመስራት ላይኑን ከማውጣቴ በፊት which ጋይድ ላይኑን መስመሩን ከማውጣቴ በፊት በጎንና በጎን ያሉት በኔፕ ኤሪያ ብለን በምንጠራው ቦታ ላይ ያለውን ፍሬም ነው የምሰራለት ወይ ደግሞ የምንሰራለት። ያ ፍሬም ምንድነው? ያንን ቴፐር የምንሰራበት ከኋላ ቴፐር የምንሰራበት ፌድ የምንሰራበትን ቦታ በደንብ አድርጎ ያሳየልናል ማለት ነው። ምክንያቱም ፍሬሙ ልክ እንደ የቤት መሰረት አድርገን መረዳት መቻል አለብን ማለት ነው። ኤኒዌይስ ሌላ ምንድነው እንግዲህ እንዳልኩት የኛ የአበሻ ፀጉር ውፍረቱ
ቴክስቸሩን የጭንቅላቱን ቅርጽ በደንብ አድርገን ስንጠብቀው ወይ ደግሞ ስንረዳው ጥሩ የሆነ ነገርን ሊያመጣልን ይችላል። ስለዚህ ሚስጥሩ ምንድን ነው? ቴክስቸሩን በደንብ አድርጎ መረዳትና ማወቅ መቻል አለብን ማለት ነው። ሌላ ሜካኒካል የሆኑ ነገሮች እንግዲህ ቴክስቸሩን ሳናበላሽ የምንቆርጠው ከሆነ ያ ትክክለኛ ነገር ሊያመጣልን ይችላል ማለት ነው። ስለዚህ አሁን እዚህ ጋር በእጄ እየደገፍኩኝ ነው እንግዲህ መሄድ ያለሁት። ዋይ ብንል ምናልባት መጽሐፌን አዶንት ቲች ስቴፕስ አይ ቲች ዋይ ብየዋለሁኝ ያለሁት። ያ ለምን የሚለው ነገር ሲመጣ ብዙ ነገሮች እየተረዳን እንመጣለን። በእጄ የማስደግፍበት ምክንያት የኛ የሀበሻ ፀጉር እየተሰበሰበ ይሄዳል። የዛ ጊዜ በማያስፈልግ ቦታ ላይ ሌላ መስመር እየሰራብን ይሄዳል ማለት ነው። ስለዚህ መከላከል ባለብን መልኩ መከላከል መቻል አለብን። ክላይንቶቻችንን ማስጎንበስ ካለብን ማስጎንበስ ስል ተጭነን ወይ ደግሞ ከአግባብ ውጭ ሆኖ አይደለም። በትክክለኛው መልኩ እንዲያጎነብሱልን ካላደረግን አንዳንድ ጊዜ አንዳንድ ፀጉሮች ያልተፈለገ ቅርጽ ይዘውብን ሊሄዱ ይችላሉ ማለት ነው። ስለዚህ ያንን መረዳት መቻል አለብን ማለት ነው። ስለዚህ ስቴፑንም ስናወጣ ጋርዶቻችንም ስንጠቀም የክሊፐራችንን አንግል በደንብ አድርገን ማወቅና መረዳት አለብን። ምክንያቱም በብዛት ፌድ ለመስራት የክሊፐር አንግልን የማንረዳው ከሆነ ብዙ ነገሮች ያስቸግሩናል ማለት ነው። አሁን እዚህ ጋር ምንድነው እያሳየውኝ ያለሁት? ያ የእጅ አንጓችንን የምንጠቀምበትን አሁን የምጠቀምበት ክሊፐር ቶም 45 ቤቢሊስ ፕሮ ባንድ ላይ ያወጡትን ክሊፐር ነው የምጠቀም ያለሁት። ኮንትሮል እያደረኩት ይሄ አንጓውን እጃችንን በስነ ስርዓት ይሄ ሲ ሞሽን ወይ ደግሞ ፍሊክ አውት በሚባለው ቴክኒክ በደንብ አድርገን እየተጠቀምን መሄድ መቻል አለብን ማለት ነው። ያንን ከቀን ወደ ቀን እያዳበር ነው መሄድ መቻል አለብን ማለት ነው። አሁን እዚህ ጋር የሆነ ባልክ የሆነ ወይ ደግሞ ፀጉር የበዛበትን ቦታ እያሳየሁኝ ያለሁት እና የምጠቀምበት አንግል በየትኛው አንግል መሆኑን እንግዲህ በደንብ መረዳት መቻል አለብን ማለት ነው። ሌላ ሚድ ቴፐር እና ሲሜትሪክ ዲዛይኑን እንዴት አድርገን ነው ስታይል ልናስይዘው የምንችለው የሚለውን ነገር ደግሞ ስናይ መጀመሪያ ከፍታውን ነው የምናስተካክለው። በቀኝ በኩል እና በግራ በኩል የምንሰራው ትክክለኛ ቦታ ላይ ሄዶ ትክክል የሆነ ስራ መሰራቱን ማየት መቻል አለብን። ያም ምንድን ነው የሚያመጣው? መጀመሪያ በቀኝ በኩል ከመጀመራችን በፊት በግራ በኩል ያለውን ማየት መቻል አለብን። በግራ በኩል ለመጀመር የምንፈልግ ከሆነ በቀኝ በኩል ያለውን የፀጉር አወዳደቅ፣ ምክንያቱም የበዛው የፀጉር አይነት የተለያየ አይነት ነገሮች አሉት። የተለያየ አይነት ቦታ ላይ ስለሚወድቅ በደንብ አድርገን ሁለቱንም ቦታ መረዳት መቻል አለብን ማለት ነው። ምናልባት ምን ለማለት ፈልጌ ነው? በአንደኛው በኩል ከፍታ በአንደኛው በኩል ዝቅ ያለ ነገሮች እንዳይመጡብን ማለት ነው። አሁን እዚህ ጋር ምንድነው ነጭ ነገር ወይ ደግሞ አረፋ ነገር ያደረኩት? ይሄ አረፋ ነገር ደግሞ ወደ ፕሮዳክት ነው የሚያስገባን። ፕሮዳክት ምንድን ናቸው? የምንጠቀምባቸው ፕሮዳክት ለምንድን ነው የተሰሩት? ያንንም በደንብ አድርገን በግንዛቤ ማወቅና መረዳት መቻል አለብን። የኛ ፀጉር እየቆረጥ ነው እየተሰበሰበ የሚሄድ ፀጉር ነው። አንዳንድ ጊዜ እንደነዚህ አይነት ፕሮዳክቶች which is ፎም የምንላቸው ወይ ደግሞ አረፋ መሰል ፕሮዳክቶች የምንላቸው ፀጉርን ስትሬች የሚያደርጉልን የሚዘረጉልን ፕሮዳክቶች ናቸው። የመዘርጋት ባህሪ ያለው ወይ ደግሞ ባለው ኬሚካል በሆኑ ነገሮች የሚሰሩ ናቸው። በብዛት ኬሚካልነታቸው በማይጎዳ መልኩ ደግሞ የሚሰሩም ፕሮዳክቶች አሉ። ፕሮዳክቶችንም ስንጠቀም በአግባቡ የምንጠቀምበትን ሁኔታ ለማግኘት ወይ ደግሞ ለመረዳት የምንገዛቸውን ፕሮዳክቶች በደንብ አድርገን መረዳትና ማወቅ መቻል አለብን ማለት ነው። እና ምንድን ነው ፀጉሩን ሊያደርግልን የሚችለው? የእኛ ፀጉር ቅድም እንዳልኩት በእጄ ደግፌ እየሄድኩኝ የነበርኩበት ቦታ እየተሰበሰበ ስለሚሄድ ስናስተካክለው ያንን የሚሰበሰበውን የሚጠቀለለውን ፀጉር ወደ ታች ስትሬች እንዲያደርግልን
ይረዳናል ማለት ነው። ስለዚህ ፕሮዳክቶችን በደንብ አድርጎ ግንዛቤ ውስጥ መክተት መቻል አለብን ማለት ነው። ኤንዌይስ ወደ ላይ ተመልሼ እንግዲህ ያሉትን ነገሮች ለማጠቃለል እንግዲህ አሲሜትሪክ የምንለው በተለይ ትክክለኛ መስመሩን ማወቅና መረዳት መቻል አለብን። በጎንና በጎን በኋላ በኩል የምንሰራውን ሌላ መጀመሪያ የሚመጣው እንግዲህ ከሁሉም በፊት ያው ሼፑ ነው። ሼፑ ምንድን ነው? ይህንን ስራ ሰርቼ መጨረሻ ላይ ማወጣው ምን አይነት ሼፕ ነው ብለን መጀመሪያ መሳል መቻል አለብን። የፀጉሩን ቴክስቸር ወይ ደግሞ የፀጉሩን ሸካራነት፣ የፀጉሩን አይነት ደግሞ በደንብ አድርገን መረዳትና ማወቅ መቻል አለብን። ያ ምን ይረዳናል ብንል የምናነሳቸውን የክሊፐር ጋርዶች በደንብ አድርጎ ያስረዳናል ማለት ነው። ስለዚህ ሁሉም ጋርዶች የራሳቸው የሆነ ሚሊሜትር አላቸው። እነዛን ሚሊሜትሮች ማንም ሳያሳየን አንስተን በስነ ስርዓት እዛ ቦታ ላይ ማስገባት የምንችልበትን አቅም ማምጣት መቻል አለብን ማለት ነው። ስለዚህ ሳናበላሽ የምንቆርጠውን ስታይል ማውጣትና ሁል ጊዜ ትክክለኛ የሆነውን ስራ እየሰራን የምንሄድበትን ሙያዊ አቅም መያዝ መቻል አለብን እላለሁኝ። ያ ነው እንግዲህ ዋይ የሚለው ትምህርት ዋናው ክፍል ነው የምለው። እንግዲህ ለምን የሚለው ያ ለምን የሚመጣው ነገር ሲኖር ብዙ ነገሮችን ብዙ ጥያቄዎችን እያስጠየቀን ወይ ደግሞ ብዙ ነገሮችን እያሳወቀን ይመጣል ማለት ነው። አሁን በጎንና በጎን መጀመሪያ ላይ ፍሬም የሰራሁበትን ቦታ ድጋሚ እንግዲህ ፖሊሽ እያደረግኩት ነው ያለሁት ወይ ደግሞ ዲቴል ወርክ እየሰጠሁት ነው ያለሁት። ያም ትክክለኛ ላይን አፕ ይዞልን ትክክለኛውን ነገር ናቹራል የሆነውን ነገር ያወጣልናል ማለት ነው። እና ናቹራል የሆነውን ነገር እንዲያወጣልን ደግሞ የትሪመር አጠቃቀማችንን የትሪመር ኮንትሮላችንን ማዳበር መቻል አለብን። አንዳንድ ጊዜ ኮንትሮሉ ከሌለ ወይ ደግሞ ቁጥጥሩ ከሌለ ሊያሸንፈን ይችልና የተወሰኑ ነገሮች ሊያበላሽብን ይችላል ማለት ነው። ስለዚህ በአንድ በኩል የተበላሸው ደግሞ በሌላ በኩል ጥሩ አድርገን ከሰራነው ጋር ጥሩ አይነት ውጤት አይኖረውም ማለት ነው። ምናልባት ከፊትም በምናወጣበት ጊዜ አንዳንድ ጊዜ ለሚያስፈልገው ማውጣቱ ጥሩ ነው። ስናወጣ ደግሞ ትክክለኛ ናቹራል የሆነውን ወይ ተጠቅመን ኮንትሮል ኖሮን ስናደርገው ወደ ውስጥ እየገፋ ነው አንሄድም ማለት ነው። ስለዚህ እነዛን ወደ ውስጥ እየተገፉ የሚሄዱትን ሚስቴኮች መቅረፍ መቻል አለብን። አሁን እዚህ ጋር ያው ከትምህርት ላይ ወደ ትምህርት ነው ያመጣሁት እና እዚህ ጋር ምንድን ነው እየገለጽኩኝ ያለሁት የሰው ልጅ በተለይ በኋላ በኩል ያለ ቆዳ ሴንሲቲቭ ነው። ስለዚህ የምንጠቀምበትን ክሊፐር ትሪመር ከመጠቀማችን በፊት የጥርሱን አቀማመጥ በደንብ አድርገን መረዳትና ማወቅ መቻል አለብን። ሌላ የደንበኛችንን የቆዳ አይነት ደግሞ ማወቅና መረዳት መቻል አለብን። አንዳንድ ቆዳዎች በምንነካበት ጊዜ የመቆጣት ባህሪ ስላላቸው ይቀላሉ። የዛን ጊዜ ሴንሲቲቭነት እንዳለው የቆዳውን አይነት በደንብ አድርገን መረዳት መቻል አለብን ማለት ነው። መጨረሻ ላይ እንግዲህ ምናልባት የኛ የሀበሻ ፀጉር በፎን ለምን ይደርቃል ብለን የምናስብ ከሆነ በፎጣ የምናደርገው ከሆነ የኛ የሀበሻ ፀጉር በተፈጥሮ ብሪትል ነው፣ እየተሰባበረ የሚወድቅ ፀጉር ነው። ያ በተፈጥሮ የመጣው ደግሞ ጄኔቲክ የሆነ ማለት ነው። ስለዚህ ምንም ነገር ሊቀይረው የሚችል ነገር የለም። መሰባበር አለ፣ ይሰባበራል። ያ ተፈጥሮ አቋሙ ነው። ስለዚህ ያንን በተፈጥሮ የሚሰባበር ፀጉር በፎጣ መልሰን በምናደርግበት ጊዜ ወይ ደግሞ ለማድረቅ በምናሽበት ጊዜ ደግሞ ሞር ብዙ ፀጉሮችን እየጎዳናቸው እንሄዳለን ማለት ነው። ስለዚህ ድራየር መጠቀም ወይ ደግሞ ሄር ድራየር ፎኖችን መጠቀም ሚዲየም ሂት አድርገን እሱን ብናዘወትር በተለይ ባለሙያዎች የሆንን ሞር ለሌላውም ጥሩ አይነት ውጤት ሊያስመጣልን የሚችለውን ቴክኒካል የሆኑ ነገሮችን ኤክስፒሪየንስ እያደረግንበት እንሄዳለን ማለት ነው። ምናልባት አሁን ፋይናል እንግዲህ የመጨረሻው ቦታ ላይ ነው ያለሁት። እንግዲህ መቀስ ይዤ እያደረግኩት
የወጣ ነገር ካለ ፋይናል ዲቴል ወርክ እየሰጠሁት እየሄድኩኝ ያለሁት እና መቀሳችንን ደግሞ በአግባቡ በምንጠቀምበት ሁኔታ በአግባቡ መጠቀም መቻል አለብን። 7 ኢንች መቀስ ነው ያዝኩት። 7 ኢንች ትልቁን መቀስ ነው ያዝኩት እና ትልቁ መቀስ በተለይ አፍሮ ለሆነ ላበሻ ለሆነ ፀጉር ሞር ጠቃሚ የሆነ ውጤት ይሰጠናል ማለት ነው። አሁን ምንድነው እያደረግኩኝ ያለሁት እንግዲህ the right product in the right way ወይ ደግሞ ትክክለኛ ፕሮዳክት ለሚያስፈልገው የፀጉር ቴክስቸር ደግሞ ማድረጉን ደግሞ እያወቅነውና እየተረዳነው መምጣት መቻል አለብን። ፕሮዳክት የምንጠቀማቸው እያንዳንዱ ፕሮዳክቶች የየራሳቸው የሆነ ፐርፐዝ አላቸው። እነዛም ፐርፐዞች በደንብ አድርገን እየተረዳንና እያወቅን መምጣት መቻል አለብን ማለት ነው። እንግዲህ መጀመሪያ ከጀመርኩት ጊዜ ጀምሮ አሁን እስከ መጨረሻው ድረስ እንግዲህ ፋይናል እስካየንበት ሁኔታ ትክክለኛ ሼፑን አስይዘን እንግዲህ ናቹራል ከፊቱ ጋር የሚሄደውን እንግዲህ የቴፐር ወይ ደግሞ የሚድ ቴፐር ቁርጥ ሰተነዋል ማለት ነው። መጨረሻ ላይ የቀሩ ነገሮች ካሉ ዲቴል ወርክ እንሰራበታለን ወይ ደግሞ ማጣሪያ ስራችንን እንሰራለን ማለት ነው። ያ ደግሞ ስራችን ጥሩ ሆኖ እንዲወጣልን ይረዳናል ማለት ነው። እንግዲህ ጋይስ በተከታታይ በሌላ ፕሮግራሞች ደግሞ ሞር እመጣለሁኝ። ዮናስ ዘ ባርበር ቻናሉን ሰብስክራይብ እያደረጋችሁት ሄዱ። ለአንድ ሰው ብትልኩት ያ አንድ ሰው ብዙ ትምህርቶችን ይማርበታል እና በተለይ በፀጉር ዙሪያ በፀጉር ኢንዱስትሪ ያሉትን ነገሮች ሞር የምንማርበት ቻናል ነው። እያሳደግነው እንሄድ። ላያችሁት ለተመለከታችሁት ደግሞ በስራችሁ ላይ ደግሞ ተጨማሪ ነገሮች ይሆኗችኋል እና በስራችሁ የተሻለ ስራን እየሰራችሁ የምትሄዱበትን ሁኔታዎች ከልብ እመኛለሁኝ። ከዚህ ከዳላስ ቴክሳስ ዮናስ ዘ ባርበር። እንግዲህ ቻናሉን ተከታተሉት፣ ቻናሉን ሰብስክራይብ አድርጉት። በቀጣይ በሌላ ቪዲዮዎቼ ሞር አሁን ጅማሬ ነው እንግዲህ የያዝነው እና ሌሎችም ስላሉ በሌሎች ቪዲዮዎች እንገናኛለን። እንግዲህ ለዛሬው በዚህ ያጠናቀቃለሁኝ። ለሁላችሁም ስለተመለከታችሁት ከልብ አመሰግናለሁ። ዮናስ ዘ ባርበር፣ ዳላስ ቴክሳስ፣ አሜሪካ።